እኔ ይሄን ቪዲዮ ደጋግሜ ነበር እያዳመጥኩ ቪዲዮ ቀንጨብ አድርጌ አፍልቻለሁ። ሰምተን እንመለስ። ቆይ ለምን ማዲያት አወጣሽ? ቆይ ለምን በሽተኛ ሆንሽ? ቆይ ለምን ተቀምጠሽ መነሳት አቃተሽ? አረብ ሀገር ያሉ ሴቶች እኮ ኢትዮጵያ ገብተው ወደ ሕክምና ሲሄዱ ቀጥታ ደምሽ አልቋን ደም የለሽም ነው የሚባሉት። ወደ ቤተሰብ ሲገቡ ደግሞ ብርሽ አልቋን ይላሉ። የሆነ ነገር ይለቅባችሁና ማዲያቷን ያወጣችሁ ወገቤን የምትለው በየሄደይበት አይምሮ በሽተኛ አንድ ሰው ሲጮህባት እንደዚህ ታነቂ የምላት እኮ ብር ለመያዝ ነው። ደሟን የጨረሰችው እኮ ብር ለማጠራቀም ነው። በዚህ ደሟን ትጨርሳለች፣ በዚህ ገንዘቧን ትጨርሳላችሁ። ነገሩም እናንተ ምን ታረጉ? እናንተ አታውቁም። እኔ እኮ እንዳለ እዛ አምጥቶ ቀይ ባህር ነበር እኮ እናንተ ያለ ምንም መልቀቅ። የኔ ቅመሞች እናንተ ስሙ፣ ገንዘባችሁን አትጨርሱ። እውነቴን ነው። ዝም ብላችሁ የምናባቱ ቤተሰብ ነው። ቤተሰብ መረዳት ባለበት ሰዓት እርዱ። እነሱ እንደሆነ ገንዘብ መቼም በቤት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ አድርጉ። ነባሮቹ ደግሞ እስከ መጨረሻ አዳምጡ ውዶቼ። እንደ ማንኛው ሰው ዞር እያልኩኝ እንግዲህ ልቤን የነካ ቪዲዮ ነው እያመጣሁላችሁ አዳምጡ። እና ወገኖቼ እዚህ ስደት ላይ በእርግጥ እውነት ነው አልኩኝ በኮሜንት ላይ በዚህ ስደት ላይ ቆይተን ወደ ሀገራችን ሄደን ድምጻችን ከፍ አድርገን ስናወራ ራሱ እቺ ጭንቅላቷ አይሰራም ጤነኛ አይደለችም ብሎ ነው የሚያስቡ። እና እንደነገረ ሐኪም ቤትም ስንሄድ ደም አነሰ ደግሞ እቺ እንደዚህ ሆናለች ሲል በሽተኛ ነው የሚያስቡ። እንደው ኢቭን ድሮ ጊዜ ማለት ነው የውጭ ሀገር እንደዚህ ስደት ላይ የመጣችው ሴት ይላሉና ጤነኛ አይደለችም ስልም ሰምቼ አውቃለሁ ውዶቼ። እና አሁን ነው ኖርማል ሆነ እንጂ ድሮም ጊዜም እንደዚህ ነበርና ውዶቼ የምር ነው መላችሁና የእውነት ነው አልኩኝ። እኔ ራሱ የእውነት ነው 4-5 አመት ሰርታ ገንዘቧን ያጠፋችው የጨረሰችው እህት ስደተኛ ብቻው ማውራት ትጀምራለች። ፊቷ ይቀየራል። ፊቷ ጥቁር በጥቁር ይሆናል፣ ማዲያት ይሆናል። እና የምር ነው የምላችሁ በዚህ ቪዲዮ በጣም ልቤ ነው የተሰበረ። ለኛ ራሱ ትምህርት ነው፣ ትምህርታዊ የሆነ ነገር ነው ይዤ የመጣው። የምር ነው የምላችሁና ከሰው ሀገር እስከምትወጡ ድረስ ገንዘባችሁን ሴቭ ለማድረግ ነው፣ ለቤተሰብ ማድረግ፣ ለቤተሰብ መስጠት፣ ለወንድም ለእናት ለአባት ለማለት የለባችሁ። ለነሱ መቼም ቢሆንም ገንዘብ አይጠግቡም። ይሁድም ይፈልጋሉ፣ ሰኞም ይፈልጋሉ፣ ማክሰኞም ይፈልጋሉ። እንግዲህ እነሱ እምቢ አይሉ እና እናንተ እምቢ ማለት አለባችሁ። እና አቅማችን ጉልበታችን የደከመ ነው የሚሄደው። የደከመን ስንሄድ ደግሞ ውሃ ቀርተን ለመውሰድ የሚከብድ ጊዜ ይመጣል። እና እንደዚህ አንኖርም ሁላችንም። እንግዲህ ሁሌ ጉልበት እንደዚህ አይደለም፣ ይደክማል። ደግሞ ብዙ ነገር አለ። በዚች ሰዓት ከኋላ የጣለን ነገር ከኋላ ያደረገን ነገር ለኛ ደግሞ አቅማችን ሲደክም ይጠቅመናል። እና ውዶቼ ገንዘባችሁን አታባክሉ ፕሊዝ ወዳችሁ ገንዘባችሁን ያዝ አድርጉ። አንቺስ አትበሉ። እንግዲህ በኮሜንት ላይ አንቺስ እንደምትሉ ተስፋ አድርጋለሁ። ለምን ካላችሁ እኔ የኔ ነገር እንግዲህ በሌላ ጊዜ እመጣለሁና ገንዘብ አትባክሉ። የምር ነው የምላችሁና ሁሌ አቅማችን የሚደክምበት ጊዜ ይመጣል። ደግሞ ዛሬ ገንዘብ ልካችሁ የሰጣችሁ ሰው ነገ እናንተ አንድ ነገር ቢሆን እንግዲህ እንደ ፋራ እንደሚያስቡ አስቡ እስኪ። እና በዚህ ቪዲዮ በጣም እኔ ትምህርት ወስጄባታለሁ። ለእናንተም ትምህርት ነው ብዬ ተስፋ አደርጋለሁ። ግን ይሄን ቪዲዮ እንግዲህ እንደ ማንኛውም ሰው ያገኘው ቪዲዮ ነው። እኔ ተገርሜ ለእናንተም ያመጣሁ ነገር ይጠቅማናል። እና ይሄን ቪዲዮ እስከ መጨረሻ አዳምጡ። ለእናንተም ትምህርት ስለሚሆን ነው የሰማው ነገር ለእናንተ ሼር ማድርጋው ውዶቼ። የምሬ ነው የምላችሁ። ይሄ ይጠቅመናል እንጂ አይጎዳንም። ሁሉ ጊዜ ስደት አሁን ሄዳችሁ ወደ ኢትዮጵያ 2-3 አመት ሰርታችሁ ሄዳችሁ ተመልሳችሁ የምትመጡት ብዙዎች አሉ። እንደዛ ማድረግ የለባችሁ። ጥሩ ቤት ከሆነ 2 አመትም ከዚህ በላይ ሰርታችሁ እንዳጋጣሚ ጥሩ ቤት ከገባችሁ 2 አመትም ከዚህም በላይ ሰርታችሁ
አገራችሁ ገብታችሁ የራሳችሁ ነገር ማሞከር አለባችሁ። ማግባት አለባችሁ፣ መውለድ አለባችሁ። ብዙ ነገር ሴት ልጅ ከፍ ካለችው በኋላ ማንም ሰው ዞር ብሎ የሚያይ የለም። ከፍ ካለችው በኋላ ትንሽ ሴት ልጅ እድሜዋ ከሄደችው በኋላ ማንም ሰው አያይም። የምር ነው የምላችሁ። አሁን ይሄ ዛሬ ስደት ይጣፍጣል፣ ነገ ደግሞ እንደው ከስደት ወጥቼ አንድ ልጅ ብወልድ የሚለው ነገር ይኖራል። ግን እሱስ ምንድን ነው? ሰርታችሁ ገንዘባችሁን ሳታባክኑ ይዛችሁ ወደ ሀገራችሁ ገብታችሁ አንድ ነገር የራሳቸው የሚለው ነገር ማስራት አለባችሁ። ቤተሰብ ለሁሉ ጊዜ ለቤተሰብ ማስራት የለባችሁ። ቅድም እንደነገርኳቸው እነሱ ሁሌ ነው የሚፈልጉ ገንዘብ። ቤተሰብ አይጠቅሙም፣ ቤተሰብ አይጠቅሙም። ልጄ አለ ለእናንቺ ለራስሽ ቻይ የሚሉበት ነገር የለም። ሁሌ ነው የሚፈልጉ። ግን አንቺ ምን ደረጃ ላይ ሰርተሽ ገንዘብ እንደምታገኝ አያውቁም። ገንዘብ ምን ደረጃ ላይ ሰርተሽ እንደምታገኝ አያውቁም። እና አንቺም ሞኝ አትሁኝ እህት፣ ሞኝ አትሁኝ። የምሬ ነው የምላችሁ። ዛሬ ይሄ ስደት ደስ ይላል። ያው አቅም ስላለሽ ጎንበዝ ብለሽ ቀና ለማለት ሮጠሽ አምጪ የሚለው ነገር ሶፍት አምጪ፣ ስልክ አምጪ፣ ብዙ ነገሮች ሲያዝዙ የሮጥሽ ካንቺ ታናሽ እኮ ነው እንደዚህ የሚያዝዙ። የምሬ ነው የምላችሁ። ካንቺ ታናሽ ሶፍት አምጪ ይላሉ። አንዳንዴ እኔ እናድዳለሁ። ልጅቷ 10 ዓመት ልጅ ቁጭ ብላ ምንድን ነው የምትለኝ? ቻርጀር አምጪ ነው የምትለኝ፣ ስልክ አምጪ ነው የምትለኝ፣ ውሃ አምጪ ነው የምትለኝ፣ ካልሲ የእግሩ ካልሲ። እሱስ ምንድን ነው? እኔ እንግዲህ እሰራለሁ እለወጣለሁ እያልኩ የመጣሁ ሰው ስለሆነ እሺ ማለት ሰው ቤት ግዴታ አለብን እና ለትንሽም ለትልቁም የታዘዘን እሺ ያለን እኛ የሰራን እነሱ ሁል ጊዜ የላከን ገንዘባችን እጃችን ላይ ሲያልቅ ጊዜ እንግዲህ በሽተኛ እንሆናለን። የምር ነው የምላችሁ፣ በሽተኛ እንሆናለን። በዚህ ሰዓት ወንድምም አለውልሽ አይልም፣ እናትሽም አለውልሽ አይልም። ደግሞ አንድ ነገር ልንገራችሁ፣ ለእናንተ ካላችሁ ነው እናንተ የሚጠሩ። ካላችሁ ይጠራሉ፣ ከሌለሽ እነሱ ጋር ሄደሽ አንድ ወር ቆየሁ ማለት ሰማይና ምድር ነው የሚሆንሽ፣ ሰማይና ምድር ማለት ነው። አንድ ወር ከሌለሽ እጅሽ ባዶ ከሆነ ሄደሽ እጅሽ ጨርሰሻል። አንቺ ኦልሬዲ ጨርሰሻል፣ ገንዘብ የለሽም። ግን እነሱ ጋር ለማረፍ ብለሽ ሄደሽ አንድ ወር ቆየሁ ማለት አብደሻል። በቁም ብቻሽ ማውራት ትጀምሪያለሽ። ብቻሽ ለማውራት እቺ ለምን መጣች? ምን ትሰራለች? የመጀመሪያው በልቶ ጨርሶ ደግሞ አሁንን ደግሞ ሄዳ አትሰራም፣ አታግዝም። ምን ትሰራለች እዚህ ጋር አንድ ወር ሙሉ? ምን ትሰራለች እዚህ ጋር 15 ቀን ቁጭ ብላ? ሚሉ ነገር እህትም ቢሆንም ወንድምም ቢሆንም እናትም ቢሆንም እንደዚህ ትላለች። እና እናንተም ሞኝ አትሁኑ፣ እናንተ ሞኝ አትሁኑ። የሰራችሁበት ገንዘብ አስቀምጡ፣ ለማንም አታባክሉ። በተለይ ቤተሰብ ያላችሁ በተለይ ፍቅረኛ ያላችሁ ፍቅረኛም ታማኝ አለ። ታማኝ የሌሎቹ ብዙዎች አሉ። ብዙዎቹ አንቺ ትደክሚያለሽ፣ እሱ እዛ ደግሞ አንድ ነገር አድርጊያለሁ፣ መሬት ወይ ገዝቻለሁ፣ ቤት ገዝቻለሁ እያለ ወይም ከሌላ ሴት ጋር ነው የሚሆነው። እና እህቴ ሞኝ አትሁኝ፣ ሞኝ አትሁኝ ፕሊዝ። የምር ነው የምላችሁ። እድሜያችሁ የደከመ ነው የሚሄደው። ሁሌ እንደዚህ አንኖርም። ልጅነት ተመልሶ እኮ አይመጣም ጋይስ። የምር ነው የምላችሁ። ልጅነት ሁሌ አይደለም። ውሃ ቀርታችሁ ለምትወስዱ ጊዜ ይከብድ ይሆን ይችላል። ታውቃላችሁ፣ ውሃ ቀርታችሁ የወገብ በሽተኛ የምንሆነው ለምንድን ነው? እንደገና ፊታችን የሚቀይረው ለምንድን ነው? ማዳስ የሚወጣበት ለምንድን ነው? ሰርታችሁ ለሰው ከሰጣችሁ በኋላ ገንዘባችሁ ደግሞ እጃችሁ ላይ ሲጠፋ እናንተ ትጨናነቃላችሁ። በጭንቀት ራሳችሁን ትጎዳላችሁ። ብቻውን ማውራት ትጀምራላችሁ። ቤተሰብ ብዙ ነገር አለ፣ ብዙ ነገር አለ እና ከዚህ ራሳችሁን ሴቭ ማድረግ በጣም የከበደ ለነሱ በጣም የከበደ ነገር ካለ አንቺስ መቼስ አንቺ ያለሽ ሌላ ሰው አንቺ ልጅሽ ያለ እኔ እህቴ ያለ ሌላ ሰው ጠይቆ እንዳይወስድ ወይም ሌላ ሰው እንዳይጠይቁ ካላችሁ እንዴ
በትንሹ ማድረግ በትንሹ የምታደርገው ነገር ሳይበዛ ለምን በዝቶ አይደለም ብላችሁ በትንሹ የምሰጠው ነገር የምታደርገው ነገር በትንሹ ማድረግ ነው። እና በዚህ ሰዓት በዚህ ጊዜ ሰው ሁሉ ገንዘብ አስፈላጊ ነው። ሰው ሁሉ ገንዘብ ወዳጅ ሆኗል። እና ቤተሰብ ራሳችሁን ብቻ አትርሱ። እውነቴ ነው የምላችሁ፣ ራሳችሁን አትርሱ። ገንዘባችሁን ሴቭ አድርጉ። ሄዳችሁ ራሳችሁ የምትሉ ነገር እስከምትሰሩ ድረስ ለዚህ ቻናል እንግዲህ አዲስ ከሆናችሁ ሰብስክራይብ፣ ላይክ አድርጉ። እስከ መጨረሻ አዳምጡ። እንግዲህ ቪዲዮም ረቅ አድርጌ ሰርቻለሁ። ዛሬ ድምፁ በስንት ሰዓት ይሰማል ብዬ አላስብም። እንግዲህ አላውቅም።